ሰላም የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው በሰሙነ ሕማማት ዓርብ ምን እንደተፈጸመ እንነግራችኋለን። ለቻናላችን አዲስ የሆናችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ዓርብ እንግዲህ በቤተ ክርስቲያናችን ዕለተ ስቅለት ወይም በዓለ መስቀል ይባላል። ይህንንም ዕለተ ዓርብ በሰባት ከፍለን እንመለከተዋለን። እነዚህም ሰባቱ ነገሮች ነግ፣ ሰለስት፣ ቀትር፣ ተሰዓት፣ ሰርክ፣ ነዋም፣ መንፈቀ ሌሊት ናቸው። እነዚህንም በየራሳቸው በዝርዝር እንመለከታቸዋለን። አንደኛ ነግ ወይም ማለዳ 1 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ በይሁዳ ፊት አውራሪነት በአይሁድ ዳኝነት ተይዞ መከራ ሲቀበል ካደረ በኋላ ማለዳ በነግ ወደ ጲላጦስ ፍርድ አደባባይ ወስደው ከጴንጤናዊ ጲላጦስ ፊት አቁመውታል። ወንጌላዊ ማቴዎስም እንዲህ ሲል ይነግረናል። ሲነጋም የካህናት አለቃዎችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊ ጲላጦስም አሳልፈው ሰጡት። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቃዎችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለትም ይላል። ጲላጦስም በዘመናቸው ሕዝቡን በመዝረፍ በመግደልና በማሰቃየት የሚታወቅ በርባን የተባለ አንድ ታዋቂ ወንጀለኛን ከጌታ ጋር በማቅረብ ስለ በዓል ማንን ልፈታላችሁ ትወዳላችሁ ሲላቸው ሕዝቡ ሁሉ በአንድ ቃል በርባንን ፍታልን፣ ኢየሱስን ግን ስቀልልን ብለው ለምነዋል። ይህ አመፀኛና በደለኛ ሕዝብ በሆሳይና ልብሱን እያነጠፈ ሰሌን ይዞ ሆሳይና ባርያም እያለ ያመሰገነውን ጌታ ዛሬ ደግሞ ቢታመሙ ስለፈወሳቸው፣ ቢራቡ እንጀራ በርክቶ ስላበላቸው፣ ቢሞቱ ስላስነሳቸው ተባብረው በአንድ ቃል በሕይወት ጌታ ላይ ይሙት በቃ ብለው ፈረዱበት። በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያን ጊዜም በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንን ወይስ ክርስቶስን የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ቢላቸው በቅናት አሳልፈው እንደሰጡት ያውቅ ነበርና፣ እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። የካህናት አለቃዎችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ገዢውም መልሶ ከሁለቱ ማንኛውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስ ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ገዢውም ምን ነው ያደረገው ክፋትስ ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ ይላል። ጲላጦስ ጌታ ንጹሕ እንደሆነና ምንም በደል እንደሌለበት ሊከላከልለት ቢሞክርም ከአይሁድ መዳፍ ነጥቆ ማውጣት አልተቻለውም። ስለዚህ እንዲገረፍ ለአይሁድ አሳልፎ ሰጥቶታል። ይህም አጋንንት አዳምን ከመላከ ገሃነም ፊት አቁመውት ነበርና ለእርሱ ካሳ ሊሆን ነው። ሁለተኛ ሰለስት ወይም 3 ሰዓት። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ 6666 ጊዜ የተገረፈበት ሰዓት ነው። አይሁድ በሕጋቸው አንድን ሰው ከ40 የበለጠ መግረፍ አይቻልም ነበር። ጌታን ግን እጅግ አምረው ስለሚጠሉት ለሕግ ተቆረቆርን ባዮች ሕጋቸውን ጥሰው 6666 ጊዜ ገርፈውታል። በግርፋቱም ስጋው አልቆ አጥንቶቹ እንደ በረዶ ነጭ ሆነው እስከሚታዩ ለእኛ ሲል ግርፋቱን ተቀብሏል። ይህም አጋንንት አዳምን እየገረፉ ወደ ገሃነም አውርደውት ነበርና ለእርሱ ካሳ ሊሆን ነው። ቀትር ወይም 6 ሰዓት። ጌታ በ3 ሰዓት ከተገረፈ በኋላ አይሁድ እርጥብ መስቀል አሸክመው ለመስቀል ወደ ቀራንዮ ተራራ እያዳፉ እየደበደቡ ይዘውት ሂደዋል። ሕግ ተሻረ ማለትን እንጂ ሕግ መጠበቅን የማያውቁት አይሁድም በሕጋቸው የተገረፈ አይሰቀልም፣ የሚሰቀልም አይገረፍም ነበር። ነገር ግን ከመጥላታቸው የተነሳ ከገረፉት በኋላ ሊሰቅሉት ወስደውታል። 6 ሰዓት ላይም ኃጢአት የሌለበት የባሕርይ አምላክ ሲሆን የእኛን ዕዳ በደል በመቀበል በመስቀል ተሰቅሏል። የሰማነውን ነገር ማን አምኗል? የእግዚአብሔርንስ ክንድ ለማን ተገልጧል?
በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? እንዳለ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1-8። የሰቀሉበትም ቦታ ቀራንዮ ይባላል። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለው የቀሬናን ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ እንዳለ የማቴዎስ ወንጌል ምዕራፍ 27 ቁጥር 31። በተሰቀለበትም ሰዓት ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ አለቶች ተሰነጣጥቀዋል። የቤተ መቅደስ መጋረጃ ከሁለት ከሶስት ተቀዷል። በቀኝ የተሰቀለው ወንበዴ ጥጦስ፣ በግራ የተሰቀለው ወንበዴ ዳክርስ ይባላሉ። መስቀሉ የተተከለበት ቦታም የአዳም መቃብር ነበረ። የተቸነከረባቸው አምስቱ ቅንዋትም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባሉ ነበር። ተሰዓት ወይም 9 ሰዓት። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን ከቅድስት ሥጋው ከመለየቱ በፊት 7 ነገሮችን ተናግሯል። የመጀመሪያው እነሆ ልጅሽ፣ እነኋት እናትህ ያለው ነው። ይህም እመቤታችንን ለእኛ እናት አድርጎ ሲሰጠን እኛንም ለእርሷ ልጆች አድርጎ የሰጠበት ምክንያት ነው። ሁለተኛው ኤሎሄ ኤሎሄ ላማ ሰበቅታኒ ያለው ነው። ሶስተኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለጠላቶቹ ለአይሁድ በመጸለይ እኛም ለጠላቶቻችን እንድንጸልይ ያስተማረበት ነው። አራተኛ አባት ሆይ ነፍሴም በእጅህ አደራ አኖራለሁ ያለው ነው። አምስተኛ ዛሬ ከእኔ ጋር በገነት ትኖራለህ ያለው ነው። ይህም በቀኝ የተሰቀለው ወንበዴ በመጨረሻ ሰዓት የጌታን አምላክነት አምኖ አቤቱ በመንግሥትህ አስበኝ ቢለው የሰጠው የተስፋ ቃል ነው። ስድስተኛ አምላኬ አምላኬ ለምን ተውከኝ ያለው ነው። ሰባተኛ ሁሉ ተፈጸመ ያለው ነው። እነዚህ ቃላት በየራሳቸው ሰፊ ትርጓሜ ያላቸው ሲሆን ጌታ ለእኛ ብሎ የተናገራቸው ቃላት ናቸው። ከዚህ በኋላ በገዛ ፈቃዱ ቅድስት ነፍሱን ከቅድስት ሥጋው ለይቷል። ሰርክ ወይም 11 ሰዓት። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ዮሴፍና ኒቆዲሞስ በአዲስ መቃብር የቀበሩበት ሰዓት ነው። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ገነዘው፣ ከዓለት በወቀረው በአዲሱ መቃብርም አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ ይላል። ጌታ በዓለሙ ሁሉ ምሉ ሲሆን በመቃብር ተወሰነ። ንዋም ወይም 1 ማታ 1 ሰዓት ላይ አይሁድና ጲላጦስ የጌታን መቃብር ቆልፈው የሄዱበት ሰዓት ነው። መንፈቀ ሌሊት ወይም ከሌሊቱ 6 ሰዓት ነፍሳት ከሲኦል የወጡበት ነው። እኛ እስከዚህ ምን እንማራለን? ዓለሙን ሁሉ በመሃል እጁ የያዘ ጌታ ለእኛ ብሎ መከራ ከተቀበለ እኛም ለራሳችን ስርየተ ኃጢአትን ለማግኘት መድከም አለብን። የዕለቱ መልእክታችን ነው። ለብርሃነ ትንሣኤው በሰላም ያድርሰን። አሜን።